ስልካቸው ቢኖር በደወልኩላቸው ነበር፣ አብረን በቆረስን ነበር። ይቆረስ 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 ይቆረስ። ኦ ለመል በለ ንገሪ ለምን እልል ምንድን ነው መልበለ ደግሞ ይቆረስ ይቆረስ ኻላስ ይቆረሳል። በቃ ኻላስ የሽዬ እኮ ደከማት ይቆረስ በማለት የኔ እናት ደከማት የኔ እናት። ግን አይመጡም። በቃ እነ ደምስ አይመጡም። ተኝተዋል። አወይኔ አወይ አመለጣቸው። በቃ ኬክ አመለጣቸው። ሹፍ ደምስ እኔ ሰብስክራይብ አድርጉኝ። ማን ነው ግን እንደዚህ የጻፈ አወላግዶ ስሜን እዩልኝ እዩልኝ ስሜን ይሄን ጻፈ። ምንድነች? አነች ወይስ እነች? እቺ ምንድነች? እቺ ወነች ወይስ ምንድነች? ይቺ ሰነች ሰ ትመስላለች። ማን ነው ግን ያመጣልሽ ይኩን? አለማመሪሽ ጎደሽ ጎደ ምንድን ነው የሚጽፈው ይሄ ልጅ? ነው እኔ ነኝ ዛሬ አፌ የተንተባተበው ጉድ። እንግዳ ታለማ ጠብቂ ትንሽ። ታዲያ እንግዶቹ ቆዩያ አይገቡም እንዲገስት ጉድ ስራ ናቸው። በቃ ስራ ናቸው። እኔ እኮ እነሱ ነበር የጠበቁት፣ ግን እስካሁን አልመጡም። ምንም ላደርግ አልችልም። አንቺ እኮ የላይ ዋንግዳ ትሆኝ ነበር። ያው አንቺ ስለማይመች ስለማትችይ ነው እንጂ የላይ ዋንግዳ ትሆኝ ነበር የምሩ። ኬክ ትወጃለሽ ማለት ነው? አይዲ ወዳለሁ፣ አልጠላውም። ግን አስበሽዋል? ኬክ አስቦ ሲመጣልሽ ደግሞ ታስቦ ሲመጣልሽ እዚህ ጋ ያለው እኔ አይደለም የሸራረፉት፣ እራሱ ነው የተሸራረፉ። እሺ አንቺ ኬክ ትወጃለሽ ማርዬ? ለእንግዶቹ ዳቦ ትቆርሻላቸዋለሽ፣ እኛ ኬኩን እንዴ! ወይኔ እናቴ አልገባኝም። እንግዳ ነው ኬክ የሚቆርስልሽ ወይስ የቤት? እናንተ እኮ እንግዳ አይደላችሁም። እናንተ እኮ የራስ ናችሁ። የቤት እንግዳ አትባሉም እናንተ። ወይኔ እናቴ እንደው እኮ አንተ እና በቃ እንቁረሱ እያልክን ገስት የሚገቡ ሰዎች አሉ። ወይ ልሳሰበው አንድ ጊዜ ይቅርታ ይደረግልኝ። በጣም እየረበሸኝ ነው እውነት። እንደው አሁንስ እንደው አገሬን እንትና ቢራ ናፈቀኝሽ ብላለች ነፂ ሚስቴ ደህና ነሽ? ነፂ ሚስቴ ደህና ነሽ? ግን አንተ ማነህ? የምር ማነህ? ሰላም እንኳን ደህና መጣሽ ረዱዬ። የኔ ውድ የኔ ወርቅ ቤቶች በላይክ አመሰግናለሁ። ምንም በማስመልከት ነው ኬኩ ነፂ እንጃ አመጡልኝ ልብላው ብዬ ነው። በቃ ይኸው አታይም ጽሁፉን እንወድሻለን ነው የሚለው። ስለዚህ ያው እምቢ ልበል እንዴ? በፍጹም እንወድሻለን ሲሉኝማ ቀብል ብልት ዋጥ ማረጉ። የኔ ወርቆች ይክበሩልኛ ይሄን ስላመጡልኝ። አረ እኔ ብዙ አይደለሁም። ቁባ የለኝም ለኬክ። እኔ እንጃ ለምን እንደው አይ ያን ያህል አይዲ አይደለም። አንድ ነገር ሲመጣልሽ ችግር የለውም ወደዋለሁ፣ አልጠላውም የምትይው ነገር አይደለም። እንደዛ ነው። እኔም ታልበላሁት ብዬ እንትን የምልህ ነገር አይደለም። ታልበላሁ አበላሽሁት ታልበላሁት ብዬ እሪ የምልለት ነገር እንትን ነው።